ይጠይቅሻል። እሱማ ምኑን ያውቀዋል? ዝም ብሎ ስለኔ ነው። እኔና እሱ ጓደኝነት ነው። እኔ ጥቅም አይቀይረኝም። እኔ የሁለታቸው ትዳር እንዳይበጠበጥ ነው። ስለባረረህ ነው። አሁንም እውነት አወጣው። ለስማኝ እኔ ለፈጣሪ ብዬ ነው እውነቱን ያወጣሁት። ሩታና ለመሰለሽ ይኸውልሽ አንቺን ፈልጌ ነው የመጣሁት። እሱን ፈልጌ ማለት ተረጋግተህ ለማስረዳት ሞክር። አንዴ ጭቅጭቁን ነው እኮ ይኸውልሽ እኔ እሱ አለ ብዬ ሲጀመር አልመጣሁም። ይሄ ወስፌ የሆነ ልጅ ሲጀመር ይኸውልሽ ፈጣሪ ሆይ አንዴ በስነ ስርዓት እናውራ እኮ ይኸውልሽ በቃ ይቅርብን። መሰዳደቡ ምን ነው ደስታ ማለት ነው ገንዘብ አለው እንደፈለገ የሚያረጋቸው ልጅ ነው እንደፈለገ እየላከ እውነቱን ስነግርሽ ባለው አቅም አሁን ላይ ከአብርሃም ሊበልጥ ይችላል፣ በብዙ ነገር ሊበልጠው ይችላል። ግን ደግሞ አብርሃም በፍቅር አይተካልሽ። የብዙ ፋይሎችሽ ፓስፖርቶችሽ ምናምን እሱ ጋር እንደሆነ ይሄና አንድ ወንድምሽ አለው እሱ ጋር እንዳለ እኔና እሱ ባናወራ የሚነግረኝ የለም። እኔ ሌላ ሰው ስላወራን ነው እኮ የሆነ ታይም ነው ይሄ ነገር የተፈጠረው እንጂ ፓስፖርቴ ምን እኔ ጋር ነው ያለው በዚህ ሰዓት። ሜቢ እሱ ነገር ትክክል ነው። ከዚህ በላይ ምንም ማስወጣት እሱ ጋር እሺ። የሆነ ታይም ነበረ እነ ኖቤል በሆነ ታይም ሰጥተውት ነበር። አሁን ግን እጄ ነው ያለው። እስከዚህ ድረስ እሱ ጋር አይደለም። ፓስፖርት ማለት ቀልድ አይደለም ዝም ብዬ የምሰጠው። ከዚህ በላይ ምንም ነገር እኔ ደግሞ ነገርኩሽ፣ ሙሉ ነገር እሱ ጋር ነው። ኮፒ ማርገው ያምጡልሽ፣ ምንም ያርገው ያምጡልሽ። እኔ ማውቀው ነገር የለም፣ ምንም የምጠቀመው ነገር የለም። እንደውም ደስታችሁ የአብርሃምና የእናንተ የሁለታችሁ ፍቅር ደስ ነው የሚለኝ። ሄርሜላ ሚናት ልጅ እኔ እውነት ስነግርሽ ማለት ነው ይሄ ነገር ማለት አሁን ምን ማለት እኔ በደንብ አንደርስታንድ አላደረኩም። አንተ እሺ ይኸውልሽ እኔና እሱ አብረን እንድንሆን ነው እኔና አብርሽ አብረን እንድንሆን ነው ነገር እየነገርከኝ ያለው ወይስ ምን? ብትሆኑ ደስ ይለኛል። እኔና እሱ ደግሞ በዚህ ሰዓት በፍጹም አንድ ልንሆን ብትሆኑ ደስ ይለኛል። እኔ ደግሞ ስነግርሽ አይኖ ብዙ ደስ ይለው ይችላል። እኔ ግን አይደለም ከደስታ ጋር ከምትሆኝ ይልቅ ብቻሽን ብትሆኝ ይሻልሻል። እኔ ደግሞ እንደውነት ስነግርሽ ይሄ የምሬ ነው ቁም ነገር እኔ ደግሞ እንድትጎጂ ስለማልፈልግ ነው እኮ ይኸውልሽ እንድትጎጂ ስለማልፈልግ በሰው ውሳኔ ገብተህ እንደዚህ የምትልበት አቅም የለም። የራሱ ውሳኔ ነው። ይኸውልህ አሁን እኔ በሳት ማለት ነው አንድ ሰው የሆነ ነገር ስላለኝና ስላላለኝ ነገሮችን ዝም ብዬ ምተው ወይ ምጀምር ስፈልግም እንትንምል አይነት ሰው አይደለሁም። በደንብ ነገሮችን አይቼ አንደርስታንድ አድርጌ ከዛም ይሆነኝና ማይሆነኝን እኔ ራሴ ወስናለሁ። ችግር የለውም። ነገር ግን ይኸውልሽ ደስታ የሚባለው ልጅ ከአብርሃም ጋር ጠላትነትም ሊኖርበት ይችላል። በምን አይነት ኬዝ ነው ደግሞ ከሱ ጋር ከነኮ ተገናኝተው አያውቁም? አረ በጣም እንዴ የአብርሃም ጠላቶች ከዚህ በፊት ምን እንዳደረጉ እኮ ያየነው ነገር ነው። ማነው የሱ ጠላት ደግሞ? እንዴ ልጅ አለው ብለው ያመጡት የሌለውን ልጅ ምናምን ብዙ ነገር እኮ ነው የተፈጠረው አይደል? ሩታ ተመልሰን እንዴት አይታይሽም ማለት ነገራቶች እንዴት ሊታዩሽ አልቻሉ? ልጅ አለው የሚባልበት ታይም እኮ አንተም ነበርክ እኮ ነበርኩ። ነገር ግን ኖቤልን አታለውት ነው እኛንም እንትን ያለን አይደለም። ኖቤል እንዲታለል ግን ያደረገው የእሱ ጠላት ነው ዋናው ልጅ አለው ብሎ ያስወራው። ልክ እንደሱ ይሄ ደስታ ቢሆን ገደል ነው መገቢው ሩታ ኖ እኔ እውነት ስነግርሽ ስለ ወንድሜ በዚህ ያህል ልክ እርግጠኛ ሆነ በምንም አይነት መንገድ እንድታወራ አልፈልግም። ይቅርታ አድርግልኝ ጆን፣ በጣም ይቅርታ አድርግልኝ። ወንድምሽ ነው። ብዙ ነገር አለ ሩታ። አይ እኔ ደግሞ ማለት ነው ስትናገር ዝም ብዬ ልሰማ ኖቤል እውነት መስሎት ሊሆን ይችላል። ነገር ግን እነዚህ ግን እንዴ አልገባኝም። ቆይ አንተ ይዘልኝ የመጣኸው ጆንን ይዘልኝ የመጣኸው ኖቤል በገንዘብ ተታሎ እኔ ለደስታ ሊሰጠኝ እንደሆነ እያወራህ ቁጭ ብለህ አይደለም። ገንዘብ እየሰጣቸው ነበር እሱ እያለ ያለው እኮ እሱና እዩ ናቸው። እዩ ኖቤል እንደዚህ አይነት ነገር አቶ ገንዘባቶ ከደስታ እኔ እኮ አውርቼዋለሁ ሩታ። ኖቤል ብራቶ አይደለም። ነገር ግን እነዚህ ልጆች ኖቤልን አይደለም ማንንም የማሳመን ችሎታ አላቸው። በጣም ማስመሰል ላይ የተካኑ ሰዎች ናቸው። ኖቤልን በደንብ በጣም ታውቃለህ እንዴ? በደንብ ነው የሚያሳምኑት። ይኸውልሽ ኖቤል ተታሎ ነው ታውቂዋለሽ። እኔ በብር ተታሎ ነው አይደለም እያልኩሽ ያለሁት። በብር አይታለልም ኖቤል። ብር ቢፈልግ ራሱ እኛም መጠየቅ ይችላል። ወንድሜ ነው በደንብ ነው የማውቀው። አውቆ እንደዚህ አይነት ስራ አይሰራም። እሺ ያኔ ተታለለ እንበል፣ ብዙ ነገሮችን አጣርተን ወደ መጨረሻው ደርሰናል አይደለ? አሁንም ቢሆን አጣርተን ወደ መጨረሻው መድረሳችን የማይቀር ነገር ነው። ስለዚህ ደግሞ በቃ እስክንጣራ ድረስ ራስሽን መጠበቅ አለብሽ። ይሄ መጣ ዛሬ እኔ እንጃ። እኔ ሩታ ይቅርታ አድርጊልኝና ማለት ነው እዚህ ቤቱላ ባላያቸው ደስ ይለኛል።
እውነት በጣም በቃ ማለት እኔን ማለት ፈረንጁና ብታውቀው ኖሮ እንደዚህ አትለውም ነበር። እውነቱን ስነግርህ ስለሌላው ምናምን ተውና የምር የሱን ባህሪ በደንብ ብታውቀው እንደዚህ አትለውም። ደስታን ከኔ በላይ ያውቁትም ሩታ። እኔ አሁን ስለ ደስታ አይደለም የኔ ሀሳብ ደስታ አይደለም። አሁን እኔ ደግሞ ለነገርሽ ነው ወደሚጎዳሽ መታለል ምናምን አይደለም። እሱን ስለማውቀው እኮ ነው በዚህ ልክ እንደዚህ ማወራችሁ። እሱን እንደዚህ ባትሉት ደስ ይለኛል። አንተን ሲነኩ በጣም እንደሚደብረኝ፣ ኖቤልን ሲነኩ በጣም እንደሚደብረኝ፣ ማንም እንዲናገራችሁ እንደማልፈልገው ሁሉ እሱንም በጣም ስለምወደውና የምር እንደ ወንድሜ ስለማስብለት እና ስለማየው ማንም ሲናገረው ደስ አይለኝም። ገባ? ስለሱ አንተ ብዙ ነገር ላታቅ ትችላለህ። ዛሬ መተህ እንዲህ ነው ባትለው ደስ ይለኛል። እኔ ደግሞ ይኸውልሽ ሩታ ምን መሰለሽ ስለማውቀው ነው ከደስታ ጋር ይመጣል። እኛ አብረን ነን እኔና ደስታ። ይኸውልሽ ሩታ አሁን ይኸውልሽ ሁሉ ነገር ላስረዳሽ። እነሱ እንደሚሉት እኔ ካዲ ነኝ፣ ችግር የለውም ወይም ደግሞ አንቺን የሆነ ነገር ላደርግሽ ነው። ግን ወንድምሽ ያ ሁሉ ነገር የሚሳሳልሽ ከማንም ጋር መጥቶ ማንም ከባልሽ ጋር የተጣላልሽ ወንድምሽ ሄዶ ምንም ያደርጋል ብለሽ ካሰብሽ አስቢ። እኔ ችግር የለውም እነሱ እንደሚሉኝ ነኝ፣ እነሱ እንደሚሉኝ አድርጌያለሁ። ግን ደግሞ ወንድምሽን ካላመንሽው የራስሽ እንትን ነው። ግን ደግሞ እሱ አንዳንድ ጥቅሞች ቀርቶበታል። አሁን ላይ ከደስታ ጋር ምንድነው የሚፈልገው? ደስታ እንመጣል የደስታን የሆነ ነገር የተባሉት ነገሮች እንዳለ ማበላሸት ነው የሚፈልገው። ገብቶሻል? እና እሱ የሚልሽን ቁም ነገር ካላችሁ ቁም ነገር አውሯት። ከኔ ጋር መነቋቆር ከኔ ጋር የሆነ ነገር አቁም። እኔ ይኸውልህ ስላንተ ቁም ነገር ካለ አውራት። እውነት አለኝ ብለህ የምታስብ ከሆነ አውራት። የት ነበርክ? የት የእሱ ህይወት? እኔ የእሱን ነገር እያጠናው ነው። እየሰማኸኝ ነው? ዶክተር አጥንተህ ማታውቅ አንተ ሆነ እሱ ትክክል ልትሆን ትችላለህ። እሱ ጋር የለም ፈረንጆ የለም። እርሳውና አሁን ከኔ ጋር በደንብ ሩታ፣ እኔ በጥቅሉ ልንገርሽ ደስታ ሊጎዳሽ የመጣ ሰው ነው። በቃ ይሄ ነው። እኔ በቃ ሌላ ምንም አልልሽም። እኔ እውነት ስነግርሽ ትናንትና አብርሃምን አግኝቼዋለሁ። አብርሃም አንተ ይዛት ባትሄድ ራሱ እኔ ይዣት መሄድ አይቀርም ብየዋለሁ። ግን አትሰማህም ብሎኛል። ትክክል ነሽ። ከዛ በኋላ እኔ መናገር ያለብኝን ነገር ነግሬሻለሁ ሩታ። ከዚህ በላይ እኔ ምንም ማድረግ አልችልም። ወዴት ነው ደግሞ ይዘህ የምትሄደው? እሱን በቃ የምወስድሽ ቦታ እኔ እወስድሻለሁ አልኩሽ እኮ። ግን ይኸውልሽ ሩታ አሁን እሱም ያለውን ነገር ነግሮሻል አይደል? ወዴት ነው ይዘህ የሚሄደው? እኔ እንጃ። እኔ እንደነ ፈረንጁ ነው ማለት እንደነሱ እኮ ነው ደስታ አብርሃም ጋር የሚጎዳሽ ሰው ጋር አልወስድሽም። ከአብርሃም ጋር ያለውን ነገር አስተካክላለሁ ለማለት ነው። ወስድሻለሁ እያልሻለሁ ከአብርሃም ጋር ያለውን ነገር አስተካክዬ ወደ ቤትሽ እመልስሻለሁ አይነት ነገር ነው። እና እኔ የምፈልገውን ልንገርሽ ሩታዬ፣ ለአንቺ መጥፎ ነገር አላስብም። የምፈልገውን ነገር ልንገርሽ እና እኔ ለአንቺ የምመኝልሽን ነገር ልንገርሽ እና ከተስማማሽ ተስማማሽ እሰየው። የመጀመሪያው ነገር አብርሃም ኖረም አልኖረም ደስታ ህይወትሽ ውስጥ አላስፈላጊ ሰው። ደስታን ከህይወትሽ ውስጥ አስወጥተሽ እኛ ምንም የብርም ችግር የለብንም፣ ምንም ችግር የለብንም። በደንብ ነው የምታውቂው ሩታ። ሌላ ሰው እንደው እንደዛ ቢያስብ እኔ እሱ እስከ ብር ድረስ ነው የሚያስብ። በቃ ብር ስላለኝ የሆነ ነገር እንትን ማለት እችላለሁ ምናምን ነው። እኔ ደግሞ ብር ስላለው ብቻ አንቺ እንደዛ ሞድሽን እህቴ አሳልፌ መስጠት አልፈልግም። ቆይ እኔ የገንዘብ ችግር አለብኝ እንዴ? እሱ ጋር የምሄደው እሱን ነው እያልኩሽ ያለሁት እሱን ነው አይደለም። አይ ብር ስላለው የፈለገውን ነገር ማድረግ የሚችል አይነት ሰው ነው። ሰው ነው ሳይሆን ነው የሚመስለው ነው እያልኩሽ ያለሁት። እኔ ብር አንዴ ፈጣሪ አንቺ ብር ስላለው እንትን ብለሻል እኮ አይደለም እያለ ሩታ እየተግባባን እንጂ እኔና አንቺ አሁን መግባባት ካቃተን በጣም ከባድ ነው። ኧረ እኔ በፍጹም አይቅተኝም ካንተ ጋር መግባባት። አይደለም ካንተ ጋር ከስንት መግባባት ከማይቻል ሰው ጋር ተግባብቼ አወራለሁ። ችግር የለውም። እና አንድ እሱን ነው በቃ ደስታ የሚባል ሰውዬ አላስፈላጊ ነው አንቺ ህይወት ውስጥ። ደስታ የምታስወጪ በጣም ነው ደስ የሚለኝ። ሁለተኛ ነገር ደግሞ አይቼዋለሁ አንቺም ከደስታ ጋር ሆነሽ አንድ ቀን ያልተደሰትሽውን ደስታ አብርሃምም ደግሞ ከሄርሜላ ጋር ሆኖ አንድ ቀን ያልተደሰተውን ደስታ አብራችሁ ስትሆኑ ያየነው ነው። ሁሉም ያየው ነገር ነው። እንዴት ከልባችሁ ነበር ስስቁ ላይ ነበር። ስለዚህ ፍቅራችሁ አሁንም እንዳለ ያስታውቅባችኋል። እልህ ይዟችሁ ነው። ይሄንን ነገር እንትን በሉትና ቅረፉትና አብራችሁ እንድትመለሱ ፈልጋለሁ። ይሄንን ነገር ብታረጊ ደስ ይለኛል። ማቡሽ አሁን አንድ ላይ ባይሆኑ ራሱ ከደስታ ጋር መለያየት ነው ያለባት። ይኸውልህ ገንዘብ ሰጥቶ የሆነ ነገር አብርሃም ልኮይ ምናምን አይደለም። ይኸውልህ ትላንትና ነው ከአብርሃም ጋር እሱም ማግኘት አልፈለኩም እሱንም ማለት ነው። ከዛ በፊት እኔ ከሩታ ጋር በጣም እንግባባለን በፊት ማለት ነው። ስልኳ ነበረኝ። አሁን ላይ ግን የአብርሃምም የሷም ዝግ ነው። ከዛ ከብሩክ ጋር ስልኩን አገኘው፣ ከብሩክ ጋር አወራን።
አብርሃምን ጥራው ሳልለው ጠራው። ስለዚህ ከዛ ደግሞ አብርሃም ደግሞ ከኔ ጋር ስለማትሰማኝ አንድ ሰው አገናኛለሁ አለኝ። አንተን ወንድሟን ላከ። አረ ብዙ ነገር ብያለሁ፣ ግን ልሰማኝ አሁንም ፈቃደኛ አይደለችም እሷ። ያ ከዛ በኋላ ደግሞ እኔ መናገር ያለብኝ ነገር ተናገር። እውነቱን ልታውቅ ነው እንጂ እኛ ምንም አይነት ነገር እዚህ ጋር ፑሽ ማድረግ የለብንም። ሶ እውነታውን አውቀሻል። ስለዚህ መወሰን ያለብሽን ውሳኔ የራስሽ ወስኝ። ነገር ግን በደንብ ብታስቢበት ሩታዬ፣ በጣም ነው ደስ የሚለው። እሺ በደንብ አስብበታለሁ። እውነታውንም ለማወቅ የተወራው ሁሉ እውነት አይደለም እኮ እናጣራለን። እውነት አይደለም፣ ችግር የለውም። ብዙ ነገሮችን እውነት ነው ተብሎ በቃ ምናምን ብዙ ነገሮች ላይ ደርሼ እውነት ሳይሆኑ ብዙ የቀሩ ነገሮች አሉ። ስለዚህ ሁሉንም ነገር በራሴ መንገድ ሄጄ ምናምን ስደርስበት ነው ነገሮች ላይ አሁን ላይ ማመን የምፈልገው እንጂ የሆነ ሰው መጥቶ እንደዚህ ነው ስላለኝ የሆነ ሰው ሄዶ የሆነ ነገር ስላደረገ ዝም ብዬ አክሰፕት ማድረግን አልፈልግም። በዚህ ታይም ገባ አይደል? እኔ የምጎዳበት ነገር ደግሞ ዝም ብዬ ወደ ህይወቴ አላስገባም። በነገርክ ላይ እንዴ ምን ሆነህ ነው? እዚህ ልክማ ችግር የለውም። በቃ እኛ ዋናው ነገር ማለት ነው እሱ አንተን የሚልህ ነገር እውነቱን ውሸት አላውቅም። ገባ? ግን ደግሞ እሱን በማውቀው ልክ አውቀዋለሁ። ከዛ በዘለለ ግን ማወቅ ያለብኝ ነገር በራሴ መንገድ ሄጄ የምደርስበት ይሆናል። ኮሳኒ ደግሞ አንድ ነገር ምልሽ ሩታ እንደደገም ቅድም ብዬሻለሁ። ያ ነገር እስከደርሽበት ትጎጃለሽ እንጂ ምንም የሚጠቅምሽ ነገር የለም። እኔ እንደነገርኩሽ ለምን እጎዳለሁ? እሺ ከዛ በኋላ እኔ በቃ ይሄን ለምን እጎዳለሁ ማለት እኔ ራሴን የሚጎዳ ነገር በፍጹም አላረግም። እንዴ ምን ነገሩን አውቀሽው ነገር ማረገው እንድትጠነቀቂ ያህል ነው። እየተጠነቀቅሽ ማጣራት ያለብሽ ነገር በራስሽ አጣሪ። እኔም ሰራ አለብኝ ቸኩያለሁ። እኔ ጋር አትጫወትም? አይ ስራ በጣም አንተ ቆይ ሌላ ታሪክ ውስጥ ነው። አንተ ጠግበሃል። ኖቤል ነው አሁን በዚህ ሰዓት ከፍታት የሚለው አንተ ረስተኛል። ዝም ብለህ ነው በደንብ በሰፊ የምር ቡና ፈላልታለሁ ና ቤት። እሺ ደውልልኝ። ስልኬን ወሰድኩ። እሺ ተው በቃ። ኧረ እመጣለሁ። ኧረ ችግር የለም።